አርሰናል ከለንደን ሰማይ ስር የበቀለው የግርማ ሞገስ እና የትንሣኤ ታሪክ። ሰላም ጤና ይስጥልን የኤቪጂኤፍ ስፖርት ቻናል ቤተሰቦች እና ውድ የስፖርት አፍቃሪያን እንኳን ደህና መጣችሁ። እግር ኳስ ውጤት ብቻ አይደለም፣ ታሪክ ነው፣ ትውልድ ነው፣ ፍልስፍናም ነው። ዛሬ በዓለም ዙሪያ በሚሊዮኖች የሚወደደውን በተለይም በኢትዮጵያ ውስጥ ልዩ ስፍራ ያለውን የታላቁን የሰሜን ለንደን ክለብ የአርሰናልን አስገራሚ ጉዞ እንቃኛለን። እግር ኳስ በለንደን ሰሜናዊ ክፍል ከአንድ ተራ ስፖርት በላይ ነው። እሱ የትውልድ ቅርስ፣ የፍልስፍና መፍለቂያና በሚሊዮኖች ልብ ውስጥ የሚነድ እሳት ነው። አርሰናል። ይህ ስም ሲነሳ ጥበብ፣ ትዕግስት እና ዳግም መወለድ አብረው ይነሳሉ። ዛሬ በኤቪጂኤፍ ስፖርት ቻናል ከአርሰን ቬንገር ወርቃማ ዘመን እስከ ኤምሬትስ ስታዲየም የፈተና ዓመታት አሁን ደግሞ እስከምናየው የሚኬል አርቴታ አስደናቂ የትንሣኤ ጉዞ ድረስ ያለውን ጥልቅ ታሪክ እንፈትሻለን። የመድፈኞቹን ዲኤንኤ ምን እንደሚመስል አብረን እንመርምር። እስከ መጨረሻ አብራችሁን ቆዩ። ወርቃማው ዘመን፣ የማይበገሩት ጀግኖች። ዓመቱ 2003 ነው። ፕሮፌሰሩ አርሰን ቬንገር አንድ የማይታመን ትንቢት ተናገሩ። አንድ ቡድን ሙሉ የውድድር ዓመትን ሳይሸነፍ ሊያጠናቅቅ ይችላል አሉ። ያን ብዙዎች ተሳለቁባቸው። የማይቻል ህልም ነው አሉ። ነገር ግን በሰሜን ለንደን ሰማይ ስር አንድ ተአምር ተጸነሰ። በቲየሪ ሄነሪ ንጉሳዊ ብቃት፣ በዴኒስ በርካምፕ አስማታዊ ንክክና በፓትሪክ ቤራ ብረት መሰል መሪነት አርሰናል የእግር ኳስ ግጥምን በሜዳ ላይ ጻፈ። 38 ጨዋታዎች፣ 0 ሽንፈት። አርሰናል ኢንቫይንሲብልስ ወይም የማይበገሩት በሚል ስም የታሪክ ማህደርን በወርቅ ቀለም አተመ። ያ ቡድን ውጤት ብቻ ሳይሆን የእግር ኳስ ውበት ከፍተኛው ጥበብ ማሳያ ነበር። የኤምሬትስ ግዞት ወይም የመስዋዕትነት ዓመታት። ነገር ግን ታላቅነት ዋጋ ያስከፍላል። አርሰናል ታሪካዊ ቤቱን ሃይበርን ተሰናብቶ ወደ ዘመናዊ ኤምሬትስ ስታዲየም ሲጓዝ ለክለቡ አዲስ ፈተና ጀመረ። የስታዲየሙ ዕዳ ክለቡን ለከባድ የፋይናንስ ማነቆ ዳረገው። ኮከቦችን መሸጥ ግዴታ ሆነ። ዋንጫዎችም እንደ ጉም እየራቁ ሄዱ። ለአንድ 10 ዓመት ተኩል የአርሰናል ደጋፊ በናፍቆትና በቁጭት መሃል ተንገላታ። ቬንገር አውት የሚሉ ድምጾች በለንደን ሰማይ ስር ሲያስተጋቡ ያ ድንቅ ክለብ ማንነቱን የጠፋው መሰለ። ሆኖም በዚያ ጨለማ ውስጥ ቢሆንም አርሰናል ክብርን ሳይጥል በራሱ ፍልስፍና ለመጓዝ የታገለበት ወቅት ነበር። የአርቴታ ህዳሴ፣ ፕሮሴሱ እና አዲሱ አብዮት። ተስፋ ግን ጨርሶ አልጠፋም ነበር። የቀድሞ የመድፈኞቹ አማካይ ሚካኤል አርቴታ በ2019 መሪነቱን ሲረከብ ይዞት የመጣው ቃል አንድ ነበር። ሂደቱን እመኑ ወይም ትራስት ዘ ፕሮሴስ። አርቴታ በክለቡ ውስጥ የነበረውን ደካማ ስነልቦና ሰብሮ በአዲስ ጉልበትና በወጣቶች ላይ የተመሰረተ አብዮት አወጀ። ዛሬ አርሰናል ዳግም አስፈሪ ሆኗል። የቡካዮ ሳካ ፈገግታ፣ የማርቲን ኦድጋርድ መሪነትና የዲክላን ራይስ ጽናት አርሰናልን ወደ ቀደመ ግርማ ሞገሱ መልሰውታል። አሁን አርሰናል ዋንጫ ለማንሳት ብቻ ሳይሆን ተቃዋሚዎቹን በእግር ኳስ ጥበብ ለመቅጣት ሜዳ ላይ ይገኛል። ይህ አዲሱ አርሰናል የቬንገርን ውበት ከአርቴታ ኤሌ ጋር አዋህዶ የያዘ ድንቅ ስብስብ ነው። የአርሰናል ረጅም ጉዞ የሚያስተምረን አንድ ትልቅ ሀቅ አለ። ውድቀት ለድል መስላል፣ መከራ ደግሞ ለጥንካሬ መዳበሪያ መሆኑን። መድፈኞቹ አሁን በለንደን ሰማይ ስር ዳግም ሊነግሱ ተቃርበዋል። እናንተስ ስለ አርሰናል ትንሣኤ ምን ታስባላችሁ? አርቴታ የቬንገርን ወርቃማ ታሪክ መድገም የሚችል ይመስላችኋል? የአርሰናል ደጋፊ ከሆናችሁ ቀይ ልብ ምልክት፣ ከሌላ ክለብ ከሆናችሁ ደግሞ ግምታችሁን በኮሜንት አጋሩን። እንደዚህ አይነት ጥልቀት ያላቸው የስፖርት ታሪኮችን ማግኘት ኤቪጂኤፍ ስፖርትን ሰብስክራይብ ማድረግ እንዳይረሱ። ስለተከታተላችሁን እናመሰግናለን። እግር ኳስን በስሜት መመልከታችሁን ቀጥሉ። ሼር ሰንብቱ። መልካም የስፖርት ሳምንት ይሁንላችሁ።